ላሚን ያማል ኢትዮጵያ ውስጥ እንዳለ ስንቶቻችሁ ነው የምታውቁት? አሁን ካጠገቤ እንግዲህ ቁርጥ ላሚን ያማል የሚመስል አንድ ልጅ አግኝቻለሁ። ይህ ልጅ ደግሞ እውነቴን ነው የምላችሁ በቅርቡ ኢንተርናሽናል ይወጣል። which is ይህ ቪዲዮ ያያችሁት ከሆነ በእርግጠኝነት ቫይራል እየወጣ ነው ያለው ኢትዮጵያ ላይ። ስለዚህ ቀረብ ላድርገውና ላሳያችሁ። እስኪ ተመልከቱት። ኢኩዌቬ አሴሌ ራንጌት ዮ ሉክ ኤግዛክትሊ እሱን ነው የምትመስለው። አሁን የጎደለው አንዳንድ ነገሮች አሉ። እነሱ ነገሮች እናስተካክላለን። which is አሁን ወደ ናቲ ፀጉር ቤት መተናል። ሜን ሲቲ ሳሎን ማለት ነው። ናቲ እለፍ ደስ ችግር የለውም። እለፍ ወደ ኤግዛክትሊ ራሱን ነው የሚመስለው። ናቲ ችግር የለውም። yes አሁን የጎደለበት ምንድነው ብለህ ታስባለህ? ከፀጉሩ ማለት ነው ትንሽ ነጣ ማለት ይፈልጋል። ከዛ ይሄ ወፍራም ስለሆነ ያማል ደግሞ ቀጠን ያሉ ስለሆነ ቀጠን አድርገን ወደፊት እናመጣለታለን። ፕላስ ደግሞ ቅንድቡ አሁን ያማል ቅንድቡን ፏ ብሎ ነው የሚሰራው ሁሌ ማለት ነው። ስለዚህ የተወሰነ ሰፋ እናረግለትና በምላጭ ምናምን ሰፋ አረግለታለሁ። ቴፐሯን ፏ አረግለታለሁ። ከኋላም እንደዛው የታባቱ በቃ ይሄ ነው የሚቀረው። አላማችን ማለት ነው እሱን ኢንተርናሽናል ማስወጣት ነው። ላሚን ያማልን የሚመስሉ ወጣቶች በጣም ነው ቫይራል የሚወጡት። የአፍሪካዊ ላሚን ያማል አይተዋል። እሱ አሁን በጣም ቫይራል ነው የወጣው ላሚን ያማል ይመስላል ተብሎ። ስለዚህ እሱ አሁን ደግሞ ቀጣይ ነው ብዬ ነው ማምነው እኔ። አለባበሱም እናስተካክልለታለን፣ ፏ ነው የምናደርገው። የሚቀርጻቸው ቪዲዮዎችን በጣም ላግዠሪ ቦታ ላይ ነው የሚሆነው። which is በቃ ላይ ኢኬፎ አይደለም። እሺ ከዛ ሌላ የምናደርገው ነገር ደግሞ ምንድነው? ብሬስ እናሳስርለታለን ጥርሱ ይበልጥ ላሚን ያማል እንዲመስል ማለት ነው። ዝግጁ ነህ? ዝግጁ ነኝ። ይህ ቭሎግ እስከ መጨረሻው ተከታተሉት። ወንድማችን ኢንተርናሽናል ይወጣል። የታባቱ ቼስ ናቲ። አሁን ወደ ፀጉር ይሰራል። አሁን እንግባ። ቻው። ላሚን ያማል እንግዲህ ይህ ይመስላል። የታባቱ ጋይስ ፀጉሩ እንዴት አያችሁት? አሁን እንደምታዩት ኦልሞስት ያ ላሚን ያማል አዲሱ ስታይል መስሏል። ኧረ በደንብ ነው የሚመስለው። በጣም ሞይስቸራይዘር አለ የፊት ግን እስኪ እናድርግለት። አሁን ትንሽ ጨመር እናድርግለት። አንተ ታረግልህ አላረክልትም እንዴ? እራስህ እንትን አድርግ። ስጠው፣ እጁ ላይ ስጠውና ይኸው ከዛ እንትን አድርገው ትንሽ ትንጤ ከዛ ፊት ላይ በጣም አሜዚንግ። ከዛ ዘይት ልንክስ ላይ ጎበዝ። በቃ ላሚን ያማል ይላል። አሁን ጋይስ የመጀመሪያ ቪዲዮ ልንሰራለት ነው which is ወደ ሀያት ሪጀንሲ ልንሄድ ነው። በጣም የሚያምር ሴክሲ የሆነ ቦታ ነው። እሳት ያለበት እና ቡክ አድርጌ አስይዣለሁ ቦታ። ጥቁር ቲሸርት እንገዛለታለን። ከዛ ደግሞ ከቻልን ጥቁር ሱሪ፣ የሚገርም ጫማ፣ ኬፕ ደግሞ እንገዛለታለን። እዚህ ጋር ትንሽ ቁጭ ምትል። ከዛ የአንገት ደግሞ እንገዛለታለን። የአንገት ኔክለስ። ላሚን ያማል ተወለደ። ኢትዮጵያዊው ላሚን ያማል ኢትዮጵያን ወክሎ ኢንተርናሽናል yes የታባቱ። አሁን ደግሞ የቀረን ምን እንደሆነ ታውቃላችሁ? መነጽር ነው። ኦልራይት ላሚን ለማምጣት መነጽር ይቀረናል። እቺ ደግሞ አይቻታለሁ እኔ። ወይ እንደዚህ ወይ ደግሞ እንደዚህ አይነት ነገር ነው የሚለብሰው አይደል ላሚን? ስለዚህ ከሁለቱም አንድ እንመርጣለን። ለስገ ይሄኛው ይሻላል። የታባቱ ቁጭ ራስዋን ይላል። ይሄ ነው ሌራ። ተከታተሉ፣ እንወዳቸዋለን። አሁን የሱ ቪዲዮ ልንሰራ ነው፣ ይለቀቃል ዛሬ ማታ። ቻው ጋይስ። አሁን ደግሞ ኤግዛክትሊ ላሚን ያማል እንዲመስል ማለት ነው ወደ ልብስ ቤት መተላል። ቶሚ ፋሽን እንደምትመለከቱት ፓንት እዚህ ጋር አጠር ያለ እንደዚህ ያለ፣ ከዛ ደግሞ ቲሸርት። አይ ቲንክ አብዛኛው ጊዜ ላሚን ያማል እንደዚህ ነው የሚለብሰው። ከዛ በኋላ ኔክለስ ነው የሚያስፈልገን፣ ኮፍያ ታስፈልገናለች። ፋቴ ኔክለስ ካምጪልኝ በእናትሽ። ይሄ ላሚን የሚለብሰው እንደዚህ አይነት 2-3 ኔክለስ፣ ከዛ ደግሞ ኮፍያ ቀጥ ያለው። አሁን ይሄን ለብሳለን። ውጤቱም ደግሞ ታዩታላችሁ ማለት ነው። እኔም በጣም የወደድኳት ልብሳለች፣ እሷን ለብሳታለሁ። እቺ ወድጃታለሁ። እኔ ሙሉ አውትፊት ነው የሚመቸኝ በጣም ታውቃላችሁ። ጊዜ የለንም። ዝግጁ? ቀይረሻት ነው በቃ ወደዚህ ትገባና ቀይራት ትመጣለህ። ጋይስ አሁን ወደ ውስጥ ገብተናል። ባይገርማችሁ 5 ነጮች አየንና ማለት ነው ማንን ይመስላል ስላቸው ላሚን ያማል ብሎ ነው የጨውት። እግዚአብሔርን ነው የምላችሁ። በዚህ ጋር ነው የምንሄደው። ይሄው አሁን ያለበት ላግዠሪ ቦታ ደግሞ ምን ያደርጋል መሰላችሁ? ለኢንተርናሽናል ኦዲየንስ አፒሊንግ ያደርገዋል ማለት ነው። ያው እንደዚህ መውረድ አለበት። በተቻለ አቅም መሸፈን ያለበት ፊትን በዚህ። ጋይስ አሁን ደግሞ የላሚን ያማል የሰራው ትሬንድ ልንሰራ ነው። ቪዲዮ ደግሞ ይመስላል
ሄይ አየሁ እንደ ቀላል ነች በጣም የሆነ ሳብ ነገር ነው የሚያደርገው። ስልኳን እንደዚህ አስቀምጣታለህ። ከዛ እንደዚህ አደርጋለህ። ከዛ ቡም ኮፍያ ሪላክስ ነው የምታደርገው። ራስህ አፋህ አትክፈት ግን ዝግት አድርገህ በቃ የሆነ እንትን ብሬሷ ስላላደረግን